ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አረፈዳችሁ። ዕለተ እሁድ ታህሳስ 26 2018 ዓ.ም የረፋድ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ የቀጠለ ሲሆን የጎጃሙ ድል ወሎና ሸዋ ላይ ተደግሟል። ከወልዲያ ከተማ በቅርብ ርቀት ፋኖ በወሰደው መብረቃዊ ጥቃት አንድ አየር መቃወሚያ ከነ ኦራሉ መውደሙ ሲሰማም፣ በሸዋ ደግሞ የኮንክሪት ምሽግ ተሰብሯል። የፋኖ ቃኝ አባላት በኮንክሪት ምሽግ ታጥሮ የነበረን የአገዛዙን ካምፕ ጥሰው በመግባት በፈጸሙት በዚህ ጥቃት በርካታ ወታደሮች ሙትና ቆስለኛ መደረጋቸው ታውቋል። በጎጃም ደብረ ማርቆስ ዙሪያ በተደረገው ውጊያም ከ80 በላይ ያገዛዙ ጦር እጅ ሲሰጥ በርካታው ተሸኝቷል። የፋኖ ከፍተኛ አመራሮችም ታይቶ የማይታወቅ ድል እያስመዘገብን እንገኛለን ሲሉ አሳውቀዋል። በዝርዝር ተሰሙታላችሁ። የቀድሞው የኢፌድሪ መከላከያ ሰራዊት ኢታማዦር ሹም ትግራይን ላስተዳድር ማለታቸው ተሰማም። የቀድሞው ኢታማዦር ሹም አሁን በትግራይ ክልል ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ሕዝብ በመረጠው መንግስት ነው መመራት ያለበት የሚል ሐሳብ ከሰነዘሩ በኋላም በዚህ ሂደትም እኔ ክልሉን መምራት እችላለሁ ማለታቸው ተሰምቷል። ጀነራሉ ይህንን ንግግር ማሰማታቸውን ተከትሎ እነ ጀነራል ታደሰ ወረደ ወደ አዲስ አበባ 4 ኪሎ መምጣታቸውም ተሰምቷል። በዝርዝር መረጃውን ይዘነዋል። የምትሰሙት ሌላኛው ጉዳይ ነው። አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ ተከትሎ ዓለም እየተነጋገረ ነው። ቻይና በአንድ ሉዓላዊ ሀገርና ፕሬዝደንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከፍተኛ ወታደራዊ ቁጥርና ዘመናዊ የጦር መሳሪያ ታጥቃለች ስትባል የነበረችው ቬንዙዌላ በጥቂት ሰዓታት የአሜሪካ ጦር ወረራ መሬት አይበቃኝም ሲል የነበረው ጅንኑ ማድሮ ሁለት እጆቹን ከነሚስቱ ተጠፍሮ ወደ ግዛተ አሜሪካ ተጭኗል። ሰውየው አደገኛ ነው። የነጩ ቤተ መንግስት መሪ እንዲሁ አውርቶ ብቻ የሚቆም ሰው አይደለም። እነ ሱሌማኒን የኢራን የኒውክሊየር ጦር መሳሪያ ማብለያ ስውር ጣቢያዎችን በስፕሪት ባንከር ባስተር ቦምብ ከቀጠቀጠ ወዲህ ሰውየው እንዲሁ የሚታይ አልሆነም። ማድሮና ሚስታቸው አሜሪካ ተጠፍረው ደርሰዋል። ጉዳዩ ዛሬም መነጋገሪያ ሆኖ ቀጥሏል። አዳዲስ መረጃዎችን ትሰማላችሁ። በሞዴል ቀነኒ አዱኛ አሟሟት ዙሪያ አዳዲስ ምስጢራዊ መረጃዎች እየወጡ ነው። አብሯቸው ይኖር የነበረው የቀነኒ ታናሽ ወንድም ሊበን አዱኛ የነበረውን ሙሉ ምስጢር አውጥቷል። ትናንትና አንዱ ዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀውን እናገራለሁ ያለው ወንድሟ ብዙ ምስጢሮችን አውጥቷል። መረጃውን በዝርዝር ይዘነዋል፣ ትሰሙታላችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች በዝርዝር እናቀርብላችኋለን። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ ተባብሶ ቀጥሏል። ከሰሞኑ ጎጃም ላይ የተሰራው ድል ወሎና ሸዋ ላይ ተደግሟል። ከወልዲያ ከተማ በቅርብ ርቀት ፋኖ በወሰደው እርምጃ ሬሽን አጅቦ ሲጓዝ የነበረ አንድ የአየር መቃወሚያ ከነ ኦራሉ ሙሉ በሙሉ ወድሟል። የአገዛዙ ኃይሎች ሬሽንና ሌሎች ንብረቶችን በመጫን መነሻቸውን ከወልዲያ አድርገው ወደ ሳንቃ እየተጓዙ እንዳለ ነው ጥቁር ውሃን እንደለቀቁ ጥቃቱ የተፈጸመባቸው። የመጀመሪያው ጥቃት የተፈጸመው ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ ሲሆን በዚህም አየር መቃወሚያው ተጠምዶ እስከነበረበት ወታደራዊ ኦራል ተመቶ ሙሉ በሙሉ በእሳት ጋይቶ መውደሙን የሚዲያችን ምንጮች ከቦታው አረጋግጠዋል። አፋባሃ ምኒልክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማ እንዲሁም ላስታ አሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱ ተሃዶች በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል ተጎናጽፈዋል። በተመሳሳይ የፋኖ ቃኝ አባላት በኮንክሪት ምሽግ ታጥሮ የነበረን ያገዛዙን ካምፕ ጥሰው በመግባት በፈጸሙት ጥቃት በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በአገዛዙ የሚታዘዙት
የአድማ ብተናና ሚሊሻ ኃይሎች ባንኮበር ወረዳ አልዩ አምባ ከተማ ልዩ ስሙ ሙዛምባ ተብሎ በሚጠራ አካባቢ ላይ ካምፕ መስርተው ዙሪያውን በኮንክሪት ምሽግ አጥረው ተቀምጠው እንደነበረ ነው የፋኖ ኃይሎች ተስበው በመግባት ጥቃቱን የከፈቱባቸው። ጥቃቱ የተፈጸመው ታህሳስ 24 2018 ዓ.ም ሲሆን የፋኖ ቃኝ አባላቱ ምሽጉን ሰብረው በመግባት ነው መብረቃዊውን እርምጃ የወሰዱት። በዚህ ጥቃት በርካታ ቁጥር ያላቸው የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በኮንክሪት ምሽግ ዙሪያውን ታጥሮ የነበረው ወታደራዊ ካምፕ መፈራረሱን ሚዲያችን ኦፕሬሽኑን ከፈጸመው ከሸዋ ጠቅላይ ግዛት እዝና ከአካባቢው ነዋሪዎች ለማረጋገጥ ችሏል። በአገዛዙ ጦር ካምፕ ላይ እርምጃ በመውሰድ ድል የተቀዳጁት በአፋሕድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የፋኖ ጦር አባላት ናቸው። ከሰሞኑ ጎጃም ምድር ላይ ደብረ ማርቆስ ዙሪያ በተደረገ ተጋድሎ ከ80 በላይ ያገዛዙ መከላከያ ኃይል እጅ ሲሰጥ ሌላው መደምሰሱ ይታወቃል። ይህ ድል በሌሎች የአማራ ቀጠናዎችም ተጠናክሮ ቀጥሏል። ጄኔራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞው የፌድሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ ትግራይ ባልተመረጠ መንግስት እየተመራች መቀጠል የለባትም ማለታቸው አነጋጋሪ ሆኗል። ጄኔራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋሃታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሐሳብ የሰነዘሩ ሲሆን እሳቸውም በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጄኔራል ሳሞራ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደም በፈቃደኝነት ይህንን እንዲያደርጉ ምክር ለግሰዋል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር ከ3 ወር በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጄኔራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ ይሁን አይሁን ግን የታወቀ ነገር የለም። በሞዴል ቀነኒ አዱኛ አሟሟት ዙሪያ አዳዲስ ሚስጥራዊ መረጃዎች እየወጡ ነው። አብሯቸው ይኖር የነበረው የቀነኒ ታናሽ ወንድም ሊበን አዱኛ የነበረውን ሙሉ ሚስጥር ዘርግፎታል። ትናንትና አንዱ ዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር፣ የማውቀውን እናገራለሁ በሚል ጀምሯል። ወንድሟም በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው፣ ያ ማለት ከ10 ቀን በኋላ ማለት ነው ብሏል። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት ነበር በማለት አክሏል። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰብን ቀን ነው በማለት ያከለው ወንድሟም አንዱ ዓለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶውን ካየን በኋላ አይቺ ቀነኒ አይደለችም አልነው። ከዛ ተበሳጭቶ ወደ መስኮቱ ተኮሰ በማለት አጋልጧል። ይህንን ተከትሎም በርካቶች ፍትህ ለቀነኒ እያሉ በማህበራዊ ሚዲያ ተቃውሞ እያሰሙ ነው። ቀነኒ አዱኛ እጅግ አሳዛኝ በሆነ ሁኔታ ህይወቷ ካለፈ 10 ወራት አልፏል። የእርሷ ሞትና የተከሰቱት እውነቶች በኢትዮጵያ ውስጥ ያለውን አስከፊ የፍትህ እውነታ አጋልጠዋል። ጾታን መሰረት ያደረጉ ጥቃቶች ከብሔር ፖለቲካ ጋር ሲጋጩም ፍትህ ለድርድር እንደሚቀርብ ሞቷ ቁልጭ አድርጎ አሳይቷል። ቀነኒ ወጣት የተማረችና ተስፋ የነበራት ልጅ ነበረች። የህግ ስርዓቱ ግን የአንዲትን ሴት ህይወት መቀጠፍ ከቁብ የቆጠረው አይመስልም። የቀነኒን ጉዳይ በጣም አሳሳቢ ከሚያደርጉት ጉዳዮች አንዱ የወንጀል ተጠያቂነትን በሚጠይቅ ሁኔታ ውስጥ አማራጭ የግጭት መፍቻ መንገዶችን ወይም ሽምግልናን ለመጠቀም የተደረገው ሙከራ ነው። አማራጭ የግጭት መፍቻ ስርዓት በባህልና በህብረተሰቡ ዘንድ ተቀባይነት ያለው በመሆኑ በአንዳንድ ሁኔታዎች ጥቅም ላይ መዋሉ ተገቢ ይሆናል። ይሁንና ግድያን የሚጨምር ጉዳይ ላይ ሽምግልናን ለመጠቀም መሞከር ወንጀል ፈጻሚዎችን ለመጠበቅ፣ ወዳጅ ዘመዶች ላይ ጫና ለመፍጠርና ተጎጂዎችን ፍቆ ለመሰረዝ የሚደረግ ሙከራ ከመሆን ባለፈ ይህ ነው የሚባል ጥቅም የለውም። የቀነኒ አሟሟት አጠራጣሪ በሆኑ ሁኔታዎች የተከሰተ ነው። ጉዳዩን ህግና ህግ ብቻ ነው ሊፈታ የሚገባ። ይህንን አሰቃቂ ወንጀል በሽምግልና ለመፍታት መሞከር ከህግም ከሞራልም መቃረን ነው። ከመጀመሪያው ጀምሮ
ምርመራውን ለማለዘብ ተጠያቂነትን ለማዘግየትና ለተጠርጣሪው መውጫ መንገዶችን ለመፍጠር በግለሰቦችና በተቋማት ጭምር ከፍተኛ ጥረት ተደርጓል። ምክንያቱ ደግሞ ተጠርጣሪው የኛ ነው በሚለው ብሂል ነው። በቀነኒ አዱኛ ሞት ተጠርጣሪው ላይ የተነሳው ውዝግብ ከሀገሪቷ ፖለቲካ ጋር የተያያዘ ነው። ምክንያቱም ተጠርጣሪው ታዋቂ ዘፋኝ ሆኖ ነበር። ይህ ደግሞ ልጁን በተከለለ የፖለቲካ ስፍራ ውስጥ እንዲቀመጥ አድርጎታል። የቀነኒ ህልፈተ ህይወት ይፋ ከሆነበት ጊዜ አንስቶ ብዙ ኢትዮጵያውያን የወንጀል ሂደቱ ገለልተኛ በሆነ መንገድ ሊካሄድ አይችልም የሚል ስጋት የገባቸው በዚህ ምክንያት ነበር። መንግስት ተጠርጣሪውን ነፃ ለማውጣት በሚመስል ሙከራ በዋስ እንዲለቀቅ ጉዳዩ እንዲጓተትና እንዲረሳ ጥረት ማድረጉን ተመልክተናል። ምናልባትም በጣም አሳዛኝ የሆነው ውድቀት ተቋሞች ያደረጉት ነገር ሳይሆን ለማድረግ ፈቃደኛ ያልሆኑት ነው። ግልጽ የሆነ የፎረንሲክ ውጤት የለም። በልጅቷ አሟሟት ዙሪያ ግልጽ የሆነ መረጃ የለም። የልጅቷን ሞት ለማድበስበስ በሚደረገው ጥረት የቀነኒን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት ጥረት ሲደረግ የሰነበተው ለዚህም ይመስላል። የሟች ቤተሰቦች ጉዳዩ በሽምግልና መታየቱ አብቅቶ መደበኛ ፍርድ ቤት እንዲይዘው ጠይቀዋል። የጠፋው የሰው ሕይወት ነውና መንግስት ጉዳዩን ከፖለቲካ በላይ ተመልክቶ ሟችና ወዳጅ ዘመዶቿ ፍትህ ሊያገኙ የሚችሉበትን መንገድ ሊፈልግ ይገባል ተብሏል። ፕሬዚደንት ትራምፕ በቬንዙዌላ ጥቃት ማግስት ጠንከር ያለ ማስጠንቀቂያ ሰጡም። ሀገሪቱን እናስተዳድራታለን ብለዋል። ቻይና በበኩሏ በአንድ ሉዓላዊት ሀገርና ፕሬዝደንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑ እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። የአሜሪካው ፕሬዝደንት ትራምፕ በቬንዙዌላ ከተሰነዘረው ጥቃት ጋር በተያያዘ በሰጡት መግለጫ የአሜሪካን ደህንነትና ጥቅም ለማስከበር ያላቸውን ጽኑ አቋም በድጋሚ አንስተዋል። ፕሬዝደንቱ ሀገሪቱን እናስተዳድራታለን ማለት በሰጡት ንግግር በውጭ ኃይሎች የሚሰነዘሩ ትንኮሳዎችን እንደማይታገሱና አስተዳደራቸው በማንኛውም ሁኔታ የሀገሪቱን ሰላም የማስጠበቅ ሙሉ አቅም እንዳለው አሳስበዋል። ይህ መግለጫ የተሰጠው በቬንዙዌላ በኩል የተሰነዘረውን ጥቃት ተከትሎ በተዘጋጀ ጋዜጣዊ መግለጫ ላይ ሲሆን ፕሬዝደንቱ የአሜሪካ ዜጎች ደህንነት ቀዳሚ ተግባራቸው መሆኑንና ማንኛውም የውጭ ስጋት ተገቢው ምላሽ እንደሚሰጠው በዝርዝር አብራርተዋል። ሀገሪቱን እናስተዳድራታለን የሚለው ንግግራቸውም አስተዳደራቸው በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን አመራር የማጠናከርና ለሚሰነዘሩ ጥቃቶች ፈጣንና ጠንካራ ምላሽ የመስጠት ፍላጎት እንዳለው አመላካሽ ተደርጎ ተወስዷል። ከቅርብ ጊዜ ወዲህ በአሜሪካና በቬንዙዌላ መካከል ያለው ግንኙነት በከፍተኛ ውጥረት ውስጥ የቆየ ሲሆን ይህ የቅርብ ጊዜ ጥቃት ደግሞ የሁለቱን ሀገራት ፍጥጫ ይበልጥ አባብሶታል። የትራምፕ አስተዳደር በላቲን አሜሪካ ባለው ቀጠናዊ ፖለቲካ ላይ ጠንካራ አቋም በመያዝ የሚታወቅ በመሆኑ አሜሪካ አስፈላጊውን ዲፕሎማሲያዊና ስልታዊ እርምጃዎችን በመውሰድ ጥቅሟን እንደምታስከብር ይጠበቃል። ይህ በእንዲህ እንዳለ በአሜሪካ የተወሰደውን እርምጃ ሩሲያና ቻይና ክፉኛ ተቃውመውታል። የዓለም ሀገራት መሪዎች የአሜሪካው ፕሬዝደንት ዶናልድ ትራምፕ የቬንዙዌላውን መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ነው። ትራምፕ መጠነ ሰፊ ባሉት ቅዳሜ ዕለት በተደረገው ጥቃት ማድሮና ሚስታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ እንዲመጡ ተደርገዋል። ጥንዶቹ ኒውዮርክ ውስጥ በእጽ ዝውውር ወንጀል ተከሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማድሮ አገዛዝ እምባ እንደማያፈስ ተናግረዋል። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይ በሚል የቀረበላቸውን ጥያቄ ግን ሳይመልሱ ቀርተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በትዊተር ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙት የማድሮ የረዥም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመዋል። ቻይና በአንድ ሉዓላዊት ሀገርና ፕሬዝደንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝደንት ሉላ ዳ ሲልቫ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ ቀይ መስመርን የጣሰ ነው ብለውታል። የኮሎምቢያው ፕሬዝደንት ጉስታቮ ፔትሮ ደግሞ ድርጊቱ የላቲን አሜሪካ ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉ፣ የኩባቻቸው ሚጌል ዲያዝ ደግሞ የወንጀል ጥቃት ሲሉ ከሰውታል። የቺሊው ፕሬዝደንትም ስጋት እንደገባቸው አሳስበው ጥቃቱን ኮንነዋል። የትራምፕ አስተዳደር ከዚህ ቀደም ኩባን እየወደቀች ያለች ሀገር ሲል መጥራቱ ይታወሳል። ይህ በእንዲህ እንዳለ ማድሮ
ብሩክሊን የሚገኝ እስር ቤት መግባታቸው ተነግሯል። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬንዙዌላው ፕሬዝደንት ኒኮላስ ማዱሮና ሚስታቸው ብሩክሊን የሚገኝ እስር ቤት መድረሳቸውን የታወቀው። እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጄሌን ማክስዌል እና ፒዲዲ ይጠቀሳሉ። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸው ይታወሳል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ አልታወቀም። ፕሬዚደንት ትራምፕ ቅዳሜ በሰጡት ጋዜጣዊ መግለጫ ደህንነቱ የተጠበቀ ፍትሐዊ ሽግግር ማካሄድ እስክንችል ድረስ ቬንዙዌላን የምታስተዳድረው አሜሪካ ናት ብለዋል። ቬንዙዌላ ከባድ የውጭ ወታደራዊ ወረራ በሚል የትራምፕን ድርጊት ኮንና በመላው ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። ቻናሉ እንዲያድግና ተደራሽነታችን እንዲሰፋ በየቀኑ የምንለቃቸው መረጃዎችን በፍጥነት እንዲደርሷችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። መልካም እሁድ ተመኘን።